አሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱሁ። ዛሬ በእስልምና የመቀማመጥን ስርዓት አብረን የምንማማር ይሆናል። አንደኛ፣ ሙስሊም የሆነ ሰው ላ ዩጃሊስ ኢላ ሷሊሒነ ወአህለል ኸይር፣ አይቀማመጥም ሷሊሕና የኸይር ባለቤቶችን እንጂ። ስንቀማመጥ እኛ ሙስሊሞች ከሆን መልካም ሰዎችን፣ ጥሩ ሰዎችን ከነሱ ጋር ብቻ ልንገኝና እነሱ ጎን ብቻ ልንቀመጥ ይገባል። ይህንን ስናረግ ኸይር ነገር ከነሱ እንሸምታለን ማለት ነው። ሁለተኛው፣ ሐይ አህለል መጅሊሲ እንደ ድኹሊከ ዐለይሂም ቢተሕየቲል ኢስላም አሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱሁ። ሌላኛው ሁለተኛው ማለት ነው፣ ወደ መጅሊሱ ስንቀላቀል ሰላምታ መስጠት ነው። ልክ ወደ እነሱ ስንገባ ኖርማል ሰላምታ እንዴት ነክ ደህና ነክ ሳይሆን በእስልምና ሰላምታ ልናበስራቸው ይገባል። አሰላሙ አለይኩም፣ የአላህ ሰላም በእናንተ ላይ ይሁን፣ ወረሕመቱላሂ የአላህ ረሕመትን በእናንተ ላይ ይሁን፣ ወበረካቱሁ የአላህን በረከት በእናንተ ላይ ይሁን ብለን ዱዓይ ልናደርግ ይገባል ለነሱ። ይህንን ሰላምታም ልንሰጣቸው ይገባል። ሶስተኛው፣ እጅሊስ ቢሁዱኢን ወሰኪነትን ወላ ተተከለም ቢሰውቲን ዓል፣ በተረጋጋ መንፈስ ረጋ ብለን ቀስ ብለን ልንቀመጥ ይገባል። ድምፃችንን ከፍ አድርገን ጮኸን ጀማዓውን ልንረብሽ አይገባም። የተቀማመጡትን ሰዎች ትኩረት፣ ሀሳባቸውን፣ ወሬያቸውን ልንበትንባቸው አይገባም። አራተኛው፣ ላ ተንቀጢዕ ከላም ሚን አሐዲን፣ የአንድ ሰውንም ንግግር አታቋርጥ። እያወሩ ከሆነ የገባ ነው ፈጽሞ የሚያወሩት ነገር ውስጥ ጣልቃ ገብተን ልናቋርጣቸው አይገባም። ባሊስተሚዕ ለሁ ቢኢንሳፍን ወህቲማም፣ ትኩረት በመስጠትና ፍትሐዊ በሆነ መልኩ ልናዳመጣቸው ይገባል። ከዚህ ባለፈ ግን ወሬያቸውን ልናቋርጥ፣ እነሱ ያሉበትን ተጨባጭ ሳናውቅ ያልሆነ ቃላትን ተናግረን ያሉትን ጀማዓ ልንበጠብጥና ወደ ረብሽ ልንቀይር አይገባም። አምስተኛው፣ እንደ ኺታሚል መጅሊስ ቁል ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ልክ ስብሰባውን ስንጨርስ፣ የተቀማመጥንበትን ቦታ ስንጨርስ ይህንን ዱዓይ ልናደርግ ይገባል። ሱብሓነከ አላሁመ ወቢሐምዲክ፣ ጥራት ይገባህ ጌታዬ ሆይ፣ ጥራት የተገባህ ነህ፣ ምስጋናም ላንተ የተገባ ነው። አሽሀዱ አን ላ ኢላሃ ኢላ አንተ፣ ካንተ በስተቀር በሐቅ የሚመለክ አምላክ የለም። አስተግፊሩከ ወአቱቡ ኢለይክ፣ አንተን ምህረትንም ጠይቀሃለሁ፣ ወደ አንተም እጸልያለሁ፣ ተውብታለሁ በማለት ይህንን ዱዓ አድርገን ልንለያይ ይገባል። ይሄ ሲሆን አላህ ሱብሓነሁ ወተዓላ የተሰበሰብንበትን ነገር ኸይር ያደርግልናል። እስልምና እነዚህን ደንቦች ደንግጎ ሰዎች አንድ ጋር ሲቀማመጡ ይህንን ስርዓት ሊያበጁና በዚህ መልኩ መጅሊሳቸውን አቀማመጣቸውን እንዲያደርጉ አላህ ሱብሓነሁ ወተዓላ አዞናል። ወነክተፊ ቢሃዛ ወሰለላሁ ወሰለም አላ ነቢይና ሙሐመድ ወአላ አሊሂ ወሰሕቢሂ ወሰለም። ኺታሙና ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።